ሰላም እንዴት ናችሁ? እንዴት ሰነባበታችሁ? ተጠፋፍተናል። ስለ ኤአይ ካወራሁኝ ከሳምንት በላይ በልጦኛል። ይሄም የሆነበት ምክንያት አዲስ ነገር ስለሌለ ሳይሆን አዲስ የሚባሉት የተደጋገሙ ስለሆኑ ስለነሱ ደግሞ ማውራቱ አስፈላጊ መስሎ ስላልታየኝ ነው። ከ5 ቀን ወይም ከ6 ቀን በፊት ግን አንድ ደስ የሚል ነገር ከጎግል ተዋውቋል። ዲፕ ማይንዶችን የምታውቋቸው ከሆነ የጎግል ሜይን አርቲፊሻል ኢንተለጀንስ ብራንቹ ነው ብትሉት ይቀላል። በፊት እንኳን ብቻውን ነበር ይሰራ የነበረው። ከአልፋ ጎ የምታስታውሱ ከሆነ የመጀመሪያው አርቲፊሻል ኢንተለጀንስ ቤዝድ ሰውን ሲያሸንፍ ከቼዝ በኋላ ቀጥሎ አልፋጎ የሚባለውን ያሸነፈበት ታሪክ 2014 15 16 ሰሙርዛ አካባቢ ነው። አልፋጎ የሚል ዶክመንታሪ ስላላቸው እሱን ይዩት። በጣም ፋሲኔቲንግ በጣም ደስ የሚል ዶክመንታሪ ነው። እሱን ይዩት። ከአልፋጎ በኋላ አልፋ ፎልድ መጥቶ ነበር። አልፋ ፎልድ ደግሞ ይሄ ፕሮቲን ስትራክቸርን ፕሪዲክት ከማድረግ ጋር በተያያዘ በጣም ከ50 ዓመት በላይ ለሳይንቲስቶች በጣም ከባድ የሆነ ነገር ነበር። እሱን ሊያቀል የሚችል ስራ ተሰራ። እሱም በዲፕ ማይንድ ነው የተሰራው። አልፋጎም በዲፕ ማይንድ ነበር፣ ይሄኛውም አልፋ ፎልድም በዲፕ ማይንድ ነበር። እሱንም ዌብሳይታቸው ላይ እዩት። ከዛ በኋላ ዴቪስ የምታስታውሱት ከሆነ ላስት ይር የኖቤል ፕራይዝን ሼር አድርጓል። በሜዲሲን መሰለኝ ካልተሳኩኝ፣ በሜዲሲን ወይም በፊዚዮሎጂ ኤንድ ሜዲሲን ወይ በኬሚስትሪ በየትኛው እርግጠኛ አይደለሁም፣ ሼር አድርጓል። እሱን ያደረገበት ዋናው እንትኑ ለፕሮቲን ፎልድ ጋር ባደረገው ኮንትሪቢዩሽን ነው። የነዛኞቹ ሞዴሎች ያው ትራዲሽናል በነበሩት የሪንፎርስመንት ለርኒንግ ምናምን የሚባሉት ነበሩ። ላርጅ ላንጉጅ ሞዴል ከመጣ በኋላ ግን ትልቁ ዲስከቨሪ ተብሎ ለኔ የምለው ትልቁ ከሰሩት የአርቲፊሻል ኢንተለጀንስ ተጠቅመው ከሰሩት ስራ አልፋ ኢቮልቭ ነው። አሁን ዛሬ የምነግራችሁ እሱ ዋና የተሰራበት ምንድነው? ላርጅ ላንጉጅ ሞዴሎችን ተጠቅመው ስፔሻሊ የጎግልን ጄሚናይን ተጠቅመው ኤጀንት ነው፣ ኮዲንግ ኤጀንት ነው የሰሩት። ምን ለማድረግ? አድቫንስድ አልጎሪዝሞችን ዲዛይን ለማድረግ ነው የሰሩት። ይሄኛው አልፋ ኢቮልቭ ምንድነው የሚሰራው? በፊት የነበሩትን አልጎሪዝሞች ኦፕቲማይዝ ያደርጋል። ሌላኛው ደግሞ የሚሰራው ያው ይሄ ፕሮብለም ሶልቪንግ ካፓቢሊቲን ተጠቅሞ አዲስ አልጎሪዝሞችንም ፕሮፖዝ ያደርጋል ማለት ነው። እስካሁን እንደሚባለው ከሆነ በኒውስ ላይ ያስቀመጡት ሲስተማቸው ላይ ይጠቀሙታል። ኢቭን አልፋ ኢቮልቭ ዲዛይን ሲደረግ ኤአይ ትሬኒንግ ፕሮሰሱን ሰፖርት አድርጓል የሚባለው ይሄ ራሱ አልጎሪዝሙ ለቺፕ ዲዛይን ይጠቀሙታል። ዳታ ሴንተሮች ላይ ኦፕቲማይዝ ለማድረግ ይጠቀሙበታል። ኢቭን ለአንድ ትልቅ ቻሌንጅ ተብሎ ማትሪክስ መልቲፕሊኬሽን በአልጎሪዝሞች ውስጥ በአጠቃላይ ኢን ኮምፒውቲንግ በጣም ቻሌንጂንግ ታስክ ነበር። እሱን ሁላ ሲምፕሊፋይ ለማድረግ እንደረዳቸው አዲስ ቴክኒክ እንዳሳያቸው ክሌም አድርገዋል። ከዛ ቀጥሎ ብዙ ኦፕን ኢንደድ የሆኑ ማቴማቲካል ፕሮብለሞች ነበሩ፣ የሂሳብ እንትኖች ጥያቄዎች ነበሩ። እነሱን በራሱ በኩል ሶሉሽን እንዴት እንደሚገኝ አሳይቷል። እና ብዙ ኤሪያዎች ላይ ራሱ አፕሊኬሽኑ ይዛመታል ተብሎ ይታሰባል። ለምሳሌ እነሱ አንድ ያሳዩት ኤግዛምፕል ምንድነው? አንድ መሀከል ላይ ስፌር የሆነ ቦል ላይ አታች ሊያደርጉ የሚችሉ ሌላም ኤክስተርናል ቦሎች ምን ያክል ይሆናሉ ኦቨርላፕ ሳይሆኑ ብለው አይነት ነገር የጠየቁት ነበር። እሱን ሶልቭ አድርጎ ነው የሚሉት። በእነሱ ኦፕቲማይዝ የሆነ ሶሉሽን አመጥቷል ነው የሚሉት። ይሄኛው ደግሞ አፕሊኬሽኑ ዳውን ካስኬድ ሲደረግ ይሄ በማክሮ በናኖ አካባቢ ላይ ሞለኪውሎች አተሞችን ታርገው ኦቨርላፕ ያደርጋሉ። በአቶሚክ ሌቭል ላይ ነው እንኳን ናኖ እንኳን አይወርድም። እሺ ሞለኪል ሌቭል እንደዛ አካባቢ እነሱን ሶልቭ ያደርጉበታል ተብሎ ይታሰባል። እና ገና ብዙ ኤሪያዎች ላይ ማቴማቲክስ ላይ፣ ፊዚክስ ላይ፣ ኬሚስትሪ ላይ ኢምፕሊኬሽኑ በጣም ሰፊ ይሆናል ተብሎ ይታሰባል። አልፋጎ የመጣውን ይሄ ዋው የሚባል ሲቹዌሽን
አልፋ ፎልድ ደግሞት ነበረ። አልፋ ኢቮልቭ ደግሞ ተመሳሳይ ነገር ነው እያሳየን ወይ እያሳየን ያለው ወደፊትም ሊያሳየን ይችላል ብዬ ማስበው። ሙሉን ከዌብሳይታቸው ላይ ሄዳችሁት ዲፕ ማይንድ የሚባለው ዌብሳይት አላቸው። በፊት እንኳን የንትን ነበረ ዲፕ ማይንድ ለብቻውን የቻለ ነበር፣ ለንደን ነበር ቢዚ ያደረገው። አሁን ግን ዲፕ ማይንድ አንዱ የጉግል አካል ሆኖ በፊት በጉግል ነበር ሰፖርት የሚደረገው። አሁን ግን የጉግል አካል ሆኖ አርቲፊሻል ኢንተለጀንስ ብራንቹን የያዘው እየመራ ያለው እሱ ይመስለኛል። ላርጅ ላንጉጅ ሞዴሉንም ራሱ ዴቨሎፕ እያደረገ ያለው ዲፕ ማይንድ ነው። ዲቴሉን እዛ ላይ ሄዳችሁት እና በሳምንቱ ከተፈጠሩ ወይም በዚህ በቅርብ ጊዜ ከተፈጠሩ ኤአይ ጋር ተያይዘው ትልቅ የምለው ስራ አልፋ ኢቮልቭ ነው። ለዛሬ ይበቃናል። ባይ ቻው።